እስቲ ለአንድ አፍታ አይኖቻችሁን ጨፍኑና ይሄን አስቡ። በመቶዎች የሚቆጠሩ መርዛቸው ሰው የሚገድል ጨካኝ ጉንዳኖች በአንድ ላይ ተሰብስበው በጓንት ውስጥ ታጭቀው እዚያ ውስጥ ለ20 ደቂቃ እጃችሁን ከታችሁ ቆዩ ብትባሉ፣ ይሄ ፊልም ወይም ደግሞ ተረት አይደለም። እስከ ዛሬም ድረስ በአማዞን ጫካ የሚኖሩ ማህበረሰቦች የአንድ ልጅ ጥንካሬ ወንድነት መለኪያ ነው። ታሪኩ ይህን ይመስላል። በአማዞን ጫካ ውስጥ የሚኖሩ የሳቴሬ ማዌ ጎሳዎች ልጆቻቸውን ወደ እውነተኛ ወንድነት ለመቀየር ዛሬም ድረስ የሚጠቀሙበት እውነተኛና እጅግ ጨካኝ መንገድ። መርዙ በደማቸው ውስጥ ሲሰራጭ ማልቀስ ፍጹም ክልክል ነው። ድክመት ካሳዩ ደግሞ ከማህበረሰቡ ይገለላሉ። ታዲያ ልጆቹ ይህን እንዴት ሊቋቋሙት ቻሉ? ዛሬ በቱዙ ቶክስ ወደ አማዞን አስፈሪ ሚስጥር ወስዳችኋለሁ። እስከ መጨረሻው አብራችሁን ቆዩ። እነዚህ የሳቴሬ ማዌ ህዝቦች ከዘመናዊው ዓለም ሙሉ በሙሉ ተለይተው ነው የሚኖሩት። ሆንጋቤ የተባለው የአካባቢ ጥናት ተቋም እንደሚለው ለእነሱ ጫካው መኖሪያቸው ብቻ አይደለም፣ ትልቅ መምህራቸውም ጭምር እንጂ። በዚህ አደገኛ ጫካ ውስጥ በህይወት ለመቀጠል ደግሞ ሁለት ነገሮች ግድ ያስፈልጋሉ: ፍጹም ጥንካሬና ትዕግስት። በእነሱ ዘንድ ዕድሜው 12 ወይም 13 የሞላው ልጅ ዝም ብሎ በጊዜ ሂደት ወንድ ሊባል አይችልም። የአካል ብቃትና ህመምን የመቋቋም አቅሙ በትልቅ መድረክ መፈተሽ አለበት። ይህ ካልሆነ ግን እንደ ህፃን ነው የሚቆጠረው። የማግባትም ሆነ የማደን መብት አይኖረውም። ታዲያ ይህንን ክብር ለማግኘት ልጆቹ መጋፈጥ ያለባቸው ፈተና ምን መሰላችሁ? በተፈጥሮ ላይ ካለ እጅግ ጨካኝ ነፍሳት ጋር ፊት ለፊት መግጠም። አሁን ወደ ዋናው አስፈሪ ፍጡር እንለፍ። የጥይት ጉንዳን ይሉታል፣ ምክንያቱም ከሌሎች ጉንዳኖች የተለየ ነው። ይህ ነፍሳት ርዝመቱ እስከ 3 ሴንቲሜትር ይደርሳል። በዓለማችን ላይ ካሉ ጉንዳኖች ሁሉ በትልቅነቱና በመርዛኛነቱ አንደኛ ነው። የጥይት ጉንዳን የተባለውም ዝም ብሎ አይደለም። ታዋቂው የነፍሳት ተመራማሪ ዶክተር ጀስቲን ሸሚት የህመም መለኪያ ማውጫ ላይ ለዚህ ጉንዳን ከፍተኛውን ደረጃ ሰጥተውታል። ህመሙ ልክ በጥይት እንደመመታት አይነት እሳታማ ስቃይ ያለው። ዶክተር ሸሚት ህመሙን ሲገልጹት ልክ ባለ 3 ኢንች ዝገታማ ሚስማር ተረከዙ ላይ ተሰክቶ በጋለ ፍም ላይ እንደ መራመድ ያለ ስቃይ ነው ይላሉ። ሳይንስ ዳይሬክት ላይ እንደተገለጸው ደግሞ ይህ መርዝ ማዕከላዊ የነርቭ ስርዓትን ሙሉ በሙሉ ያናውጣል። ተጠቂው ሰው ያለማቋረጥ መንቀጥቀጥና የሚቃጠል ስቃይን ያስተናግዳል። ታዲያ ይህንን መርዝ ለባህላቸው እንዴት ይጠቀሙታል? ከትልቁ የፈተና ቀን በፊት ትልቅ ዝግጅት ይደረጋል። ዋልደርነስ ኤንድ ኢንቫይሮንመንታል ሜዲሲን የተባለው የሕክምና መጽሔት እንደሰነደው የጎሳው አባቶች ወደ ጫካው ጥልቀት በመግባት በመቶዎች የሚቆጠሩ የጥይት ጉንዳኖችን አንድ በአንድ ይይዛሉ። ከዚያም ከተለየ ቅጠል በተሰራ ማደንዘዣ ፈሳሽ ውስጥ ይነክሯቸዋል። የተሰበሰቡትን ጉንዳኖች ማለት ነው። ይህ ፈሳሽ ጉንዳኖቹን ያደነዝዛቸዋል እንጂ አይገድላቸውም። ጉንዳኖቹ በደነዘዙበት በዚህ አጭር ጊዜ ውስጥ አዋቂዎቹ ከጫካ ቅጠል ልዩ ጓንት ይሰራሉ። የጉንዳኖቹ መርፌ የሚገኝበት የኋላ አካላቸው ወደ ጓንቱ ውስጠኛው ክፍል እንዲቀሰር ተደርጎ በመቶዎች የሚቆጠሩ ጉንዳኖች በጓንት ውስጥ አንድ በአንድ ይሰካሉ። ይህ ማለት ጓንቱ ውስጥ የልጁ እጅ ሲገባ መቶዎቹ ጉንዳኖች በቀጥታ መርፌያቸውን ቆዳው ላይ እንዲሰኩ ተደርጎ የተሰራ የጭካኔ ጓንት። ታዲያ ወደ ልጁ እጅ ጓንቱ ከገባ ከጥቂት ደቂቃዎች በኋላ ጉንዳኖቹ ከእንቅልፋቸው መንቃት ይጀምራሉ። ሲነቁ ግን በጣም ተቆጥተዋል። ለመውጋትም ዝግጁ ናቸው። ጭካኔያቸውን በርትቷል። አሁን የፈተናው ሰዓት ደረሰ። ዕድሜው 13 የሞላው ታዳጊ ልጅ በጎሳው ፊት ይቆማል። እጆቹ ላይ ምንም መከላከያ የለም። መድኃኒት አዋቂው
ጉንዳኖቹ የሞሉበትን ጓንት በልጁ እጅ ላይ ያጠልቀዋል። ልጁ እጁን እዚያው ውስጥ ለ20 ረጅም ደቂቃዎች ማቆየት ግዴታው ነው። ታዋቂ የሳይንስ መጽሔት ኔቸር ፖርትፎሎ እንደሚያስረዳው የጉንዳኑ ንክሻ ፖኔራቶክሲን የተባለ አደገኛ የነርቭ መርዝ አለው። ይህ መርዝ ህመሙ ለሰዓታት ማለትም ከ12 እስከ 24 ሰዓታት ድረስ ሳይቀንስ በከፍተኛ ሁኔታ እንዲቀጥል ያደርጋል። ልጁ ህመሙን እንዲረሳው ለማገዝ የጎሳው አባላት በዙሪያው ከበው ጮክ ብለው ይዘፍናሉ። ልጁም አብሮ ይጨፍራል። ከዛም ከ20 ደቂቃ በኋላ ጓንቱ ይወልቃል። ናሽናል ጂኦግራፊ በቪዲዮ እንደሰነደው ከፈተናው በኋላ የልጆቹ እጅ ሙሉ በሙሉ ሽባ ሆኖ ይቆማል። ሰውነታቸው በትኩሳት ይንቀጠቀጣል፣ እጆቻቸውም ያብጣሉ። ይባስ ብሎ ደግሞ አንድ ልጅ እውነተኛ ተዋጊ ለመባል ይህንን ፈተና በህይወቱ እስከ 20 ጊዜ ደጋግሞ ማለፍ አለበት። ለኛ የባህል ፍጹም ጭካኔ ሊመስለን ይችላል። ነገር ግን ለሳቴሬ ማዌ ጎሳዎች ይህ የወደፊት ህይወታቸውን የሚቀየር ትልቅ ትምህርት ቤት ነው። በዚህ ፈተና ያለፈ ወንድ ልጅ በአማዞን ጫካ ውስጥ የሚገጥመውን ማናቸውንም አደጋ፣ ረሃብ፣ የእባብ ንከሻም ሆነ ጠላት ያለ ፍርሃት ለመጋፈጥ ትልቅ የስነ ልቦና ጥንካሬ ያገኛል ብለው ያምናሉ። የዛሬው መርሃ ግብራችን ይመስል ነበረ። እናንተስ ምን ታስባላችሁ? በእኛ ማህበረሰብ ውስጥ የወንድነት መለኪያው እንዲህ አይነት ከባድ ፈተና ቢሆን ኖሮ ስንቶቻችሁ ታልፉ ይመስላችኋል? ሀሳባችሁን በኮሜንት አጋሩኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። አዳዲስ አስገራሚ ታሪኮች በፍጥነት እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሆኑ። በቀጣይ ቪዲዮ እስከምንገናኝ ቻው።